ልባምን ሴት ማን ያገኛታል ይላል መጽሐፉ። ጸሐፊ ዘውዳለም ታደሰ፣ አንባቢ ጃርጁጁ። ህሊናቸውን፣ ክብራቸውን፣ ሞራላቸውን በገንዘብ ከሚቸበችቡ እልፍ አላፍ ሴቶች መካከል ለፍቅር ብቻ ራሷን የምትሸጥ ልባም ሴትን ማን ያገኛታል ማለቱ ነው እኮ። በአርቲፊሻል ጸጉር፣ በአርቲፊሻል ጡትና ቂጥ፣ በአርቲፊሻል የቆዳ ቀለም፣ በአርቲፊሻል ቋንቋ፣ በአርቲፊሻል ፈገግታ፣ በአርቲፊሻል ኩራት ከተሽቆጠቆጡ ገንቦ ሙሉ ሴቶች ውስጥ አንድ ጠብታ ልባም ሴትን ማን ይለያታል ማለቱ እኮ ነው። ልባም ሴት እድል ነች። በህይወቱ ግራ ተጋብቶ ተስፋን ብቻ የሙጥኝ ብሎ ሎተሪ የሚቆርጥ እንደኔ ያለ ሰው ብቻ ነው የሚያገኛት። አዎ ሰው ህይወቱን ሙሉ ጥሩ አልሆነልህ ሲለው ነው ከሚሊዮን ሰዎች ጋር ተፎካክሮ ለማሸነፍ ሎተሪ የሚቆርጠው። እንደኔ ላለ ሁሉ ነገር ከእጁ ላይ ተበትኖ ተስፋ ብቻ ለቀረው ምስኪን ከፈጣሪ የምትላክ የአምላክ ጸጋ ነች እሷ። በሴት ልጅ ተስፋ ቆርጬ ብቸኝነት የሚባል ገዳም ሰርቼ ከመነኑበት የብቸኝነት ህይወት ውስጥ ነው ማሪ ፍቅር በሚሉ ማስገሪያ ነጥቃ ያወጣች። ለጥያቄዎቹ ሁሉ መልሶና ከፈጣሪ ተላከችልኝ መሲህም ነች እሷ። ክህደትና ጥላቻ ላቆሰለው ልቤ ፈውስን ይዛ ከች ያለች መድኃኒቴ። አዎ እቺ ከቀይ እንቁ ይልቅ የተወደደች ልባም ሴት አሁን ባለቤት ሆና በሐዘንም በደስታም አብራይ ልትኖር በአደባባይ ቃል ገብታልኝ የምትኖረው የ80 ሚስቴ ልባም ሴት ነች። ሴትነታቸውን በዚያ ነገር ብቻ ፈትሻቸው በመታረጋግጧቸው ሴትነት ከሚባለው እናትነት ከሚባለው ማማ ላይ ተንሸራተው ወርደው ወደ ምንነትን በተቀየሩ ምንሞች መካከል ሴትነትንና ልባምነትን እንደ ዘውድ ጭና ከተፍ ያለች የሴት ጥግ የሴት ልክ ነች ሚስቴ። አካበድካት በሉኝና ካላችሁኝ መሰየው። ከሚቀቡ ዲዮዶራንትና ሽቱ ይልቅ አእምሯቸው ውስጥ በተሰገሰገው የገንዘብ ፍቅር ጠረናቸውን ለሚሰነፍጥ የወረቀት ሽታ በቀየሩ የሴት ታፔላ በለጠፉ ምንሞች መካከል ንጹህ የሴትነት ጠረኗን ብቻ ይዛ በፍቅር ያንበረከከችኝ ጀግኔ ነች ብላችሁስ? ሰው በሚሰራው ፎቅ የሰው እጅ በሚሰራው መኪና ለአጫቸውን ከሚያዝረበርቡ ለዘመናት የገነቡትን ፍቅር ዛሬ ታይቶ ነገ በሚጠፋ ብልጭልጭ ምናምንቴ በሚንሉ ሴት መሳይ ሸቀጦች መካከል የፍቅርን ባንዲራ ከፍ አድርጋ ያውለበለበች ብዙ ብልጭልጮችን ብዙ ቁሳቁሶችን ተራምዳ ወደኔ መጣች ነፃ አውጪ ነች እሷ። ሴት ልጅ በጅምላ ፈርጁ ከሚነከከንቱ አእምሮ ነፃ ያወጣችን ጀግናዬ ማርያት ቀና አትጨቃጨቅም። የምትፈልገውን ነገር እንድታደርግላት አታስገድድህም። እሷ ቀድማ በማድረግ ታሳየህና ዝም ትላለች። ያኔ ሳታዘኝ ሳትቆጣኝ የምትፈልገውን ነገር ሳደርግ እገኛለሁ። ራሳቸው የማያደርጉት ነገር አብሯቸው ያለ ሰው እንዲያደርግ የሚፈልጉ ብዙዎች አሉ። እሷ ግን እንዲህ አይደለችም። የምትፈልገውን ነገር ስለ ፍቅር ብለህ ብቻ እንድታደርግ ታስተምርሃለች። አለማድረግን በማድረግ ትኮንነዋለች። ለምን አመሸህ የታመሸህ በሚል አታካሩ አትነዘንዝህ። ለምን አመሸው የታመሸው እንድትል ታደርጋለች እንጂ። ልክ ከላይ እንዳልኳቸው ነበር አብሮ የተሰበሰቡት ጓደኞቼ ነገርኳቸው። ይህን ስላቸው አፋቸውን ከፍተው ጭንቅላታቸውን እየወዘወዙ ነበር የሰሙኝ። ንግግሬን መጨረሴን ሲረዱ ታዲያ ሁሉም በደስታ ፊታቸው ፈክቶ በጣም እድለኛ ነህ ምናምን ማለት ጀመሩ። የኔ ቅርብ ወዳጆች ከሆኑት አራቱም ሚዜዎች ውስጥ ሶስቱም አሉ። አንደኛው ሚዜ ሚስቱ ትንሽ አመም ስላደረገበት ደውሎ እንደማይመጣ ነግሮን ቀርቷል። አብረውን ካሉት አራት ሴቶች ውስጥ ደግሞ ከአንዷ በስተቀር ሁሉም በጣም የሚቀርቡ ሴት ጓደኞቻችን ናቸው። ሁለቱ አግብተዋል፣ አንዷ ፈታለች፣ የአንደኛዋን ግን አላውቅም። እቺ አዲሷ ልጅ ማነች አልኩት። ይብሮ ምንለው ጓደኛችንን። የሰሚራ ጓደኛ ነች አለኝ። ሰሚራ ከጓደኞቻችን መካከል አንዷ ስትሆን ሲበዛ ተጫዋችና ሳቂታ ነች። ታምራለች አይደል አለኝ እንደመቀለድ እያለ። ምንም አትልም አልኩት ፈገግ ብዬ። ልብላት እንዴ አለኝ ምራቁን እየዋጠ። አፈር ብላ አልኩት በትከሻ እየገፈተሩ በጨዋታ መሃል። ዛሬ ታዲያ እንድታመሽ ፈቅዳለህ ነው ሚስትህ አለችኝ አዲሷ ልጅ። ቅዳሜን ውጪ ከጓደኞቼ ጋር ማምሸት እንደምወድ ስለምታውቅ ማስፈቀድ አያስፈልገኝም አልኩት። እንዲህ እንዳንተ ሚስቱን የሚወድ ሰው ሳይ የመጀመሪያዬ ነው። ለመሆኑ ከተጋባችሁ ስንት ጊዜያችሁ ነው? 2 ዓመት ከ2 ወር ከ3 ቀናችን። ዋው ቀኑንም ታስታውሰዋለህ? በጣም እድለኛ ነህ አለች። ስትናገር
ድምጿ ውስጥ መቅለስለስ አይሉት ማማለል ይሁን ለስለስ ያለ ቅኝት ያለው ዜማ ነገር ይሰማል። ይሁን ልብን ስልብ የሚያደርግ ቃና ያለው ነገር። ከምሽቱ 4 ሰዓት ሲሆን ጋይስ እኔ ትንሽ ራሴን አመም አድርጎኛል አልኳቸው ከመቀመጫ እየተነሳው። እንዴ አሉ ሁሉም በአንድነት። ደግሞ ከመቼ ወዲህ ነው ቅዳሜን በዚህ ሰዓት የምትገባው? ለዛሬ ፈቀደልኝ ፍሬንዶች፣ ራሴን በጣም ነው ያመመኝ። እንደውም ቀን የጀመረኝ ከዚህ ግሩፕ በቀር የግሩፓችን አድባር አትምረኝም ብዬ ነው የመጣሁት አልኳቸው አውልቄ ያስቀመጥኩትን ሹራቤን እየለበስኩ። እሺ ልሸኛ አለኝ ሳሚ ብቸኛው የግሩፓችን ባለመኪና። የዚህን ጊዜ አዲሷ ልጅ ፈጠን ብላ ዩኖሃት እንደው ምንም ስለመሸብኝ ሊሄድ ስለሆነ በዚያው እሱንም ሸኘዋለሁ እናንተ ተጫወቱ ብላ ከመቀመጫዋ ብድግ አለች። አሉ እኔ ብሩ እንደተመካከረ ሰው እኩል። እኔና ልጅቱ ስቀን ተሰናብተናቸው ወጣና ከምታምረው ኮሮላ መኪና ውስጥ ገብተን ወደ እኔ ቤት እንጓዝ ጀመር። ስምህን ማን ልበል አለች አይኔን እየተመለከተች። ወንደሰን አልኳትና ዝም አልኩ። ይህን አትጠይቀኝም እንዴ አለች እየሳቀች። ይቅርታ ማን ልበል ስምሽን? ሐና እባላለሁ። ሐኒ ልትለኝ ትችላለህ አለች። አሁንም ዝምታ። ብዙ አትጫወትም ታፍራለህ እንዴ? ኧረ አላፍርም። ቀድም እንዴት ስለፈልፍ እንደነበር አላየሽም እንዴ? አይ እንዲህ አንዲት ቆንጆ ሴት ብቻዋን አጠገብ ስትቀመጥ ከፈራህ ብዬ ነው ብላ ከትከት ብላ በኃይል ስትስቅ እኔ ማብሪያት መሳቅ ጀመርኩ። ምን ነው ቆንጆ አይደለሁም እንዴ አለች ወደኔ እያየች። ሆሆ ምን ጣጣ ውስጥ ነው የገባሁት ወገን? አረ ቆንጆ ነሽ፣ በጣም ቆንጆ። እውነት በለኝ እስቲ ብላ እጇን ዘረጋችልኝ። ወይ ጣጣ ይሄ እውነት አልኳት መዳፏን በመዳፌ እየመታው። ምን ነው የሚያምረው አለችኝ መኪናዋን ጥጋ ሲዛት እየቆመች። ግራ ገባኝና ትኩር ብዬ አያት ጀመር። በረጅሙ የለቀቀችው ጸጉሯ በጣም ረጅምና ለስላሳ ነው። አነስ የሚሉት ቅብዝብዝ አይኖቿ ብቻቸውን ይስቃሉ። አፍንጫዋ ሰልካካ ሆኖ የሚያማምሩ ከንፈሮቿ እንደሚጠብቅ ዘብ ቀጥ ብሎ ቆሟል። አንገቷ ቀጭን ከመሆኑ የተነሳ ጭንቅላቱ የቻለው በእግዚአብሔር ቸርነት ነው የሚመስለው። የቆዳዋ ቀለም ቀይ ቢሆንም ደረቷና ጡቶቿ አካባቢ ያለው ቆዳዋ ግን ወደ ቢጫነት ይሄዳል። ጡቶቿ በከፊል ለተመልካች የተጋለጡ ሆኖ ተወርውረህ ግመጠኝ ይላሉ። እጅግ ባጠረችው ቀሚሷ ስር ተኮፍሶ የተቀመጡት ወፈፍራም ታፎቿ አይደለም ወንድ ልጅ ሴት ልጅንም አለማስደንገጣቸውን እንጃ። ሁሉ ነገርሽ ቆንጆ ያምራል አልኳት አይኔን ከሚያማምሩ ታፎቿ ሳልነቀ። በድንገት ባለትዳር እንደሆን ካውቃለሁ ከፈቀድክልኝ ልስምህ እፈልጋለሁ ብላ ፊቷን ወደ አንገቴ አካባቢ ጠጋ ስታደርግ ከንፈሬን ወደ ከንፈሯ ለማስጠጋት አልቻልኩም። አይኗን ጨፍና በከንፈሮቿ ከንፈሬን መንካት ስትጀምር ታዲያ በቀኝ እጄ የበሩን መክፈቻ ሳብኩትና በሩን ከፈቼ ከመኪናው ዘልዬ ወረድኩ። ልጅቷ በድርጊቴ ደንግጣ ነው መሰለኝ ዝም ብላ ማድረጓን ታያለች። በሩጫ ወደ ቤቴ መገስገስ ጀመርኩ። ዲዲ አንበሳ እንደሚከተሉ ሰው ትንፋሽ እየተቆራረጠ ዲዲ። ይህ ሩጫ በፍጥነት ቤት ለመድረስ የሚረጡ ሩጫ አልነበረም። በሚስቴ ከንፈሮች የታተመልኝን የታማኝነትን የፍቅር ማተብ ለማስለቀቅ ከመጣ አደገኛ ከንፈር የሚሸሽበት ክብርን የማትረፍ ሩጫ እንጂ ለዓመታት ያነጽኩትን የንጽህና ትዳር ሊያጎድፍብኝ ከመጣ አደገኛ ከንፈር የሚሸሽበት ሩጫ ነው ይህ ሩጫ። ፍጥነቴን በጨመርኩ ቁጥር ወደ ቤቴ መድረሴ ሳይሆን ከዚህ ዘማዊ ከሚሸት ጣፋጭ ግን አደገኛ ከንፈር መራቄን እያሰብኩ ደስ ይለኝ ጀመር። ዛሬ ለሚስቴ ማበረከትላት የማይሰጥ ስጦታ ይዣለሁ። እነሆኝ ንጽህናዬን፣ እነሆኝ እምነቴን። ቤቴን ከሩቅ ሳየው የፍቅር መቤት ውስጥ አለችበትና ደስ ይለኝ ጀመር። ወደ ግቢ እየቀረብኩ ስመጣ ግን ከውስጡ በሩ ተከፍቶ አንዲት ሴትና አንድ ወንድ ሲወጡ ባለውበት ደርቄ ቀረው። የኔ ቆንጆ በል ሳይመጣ ቶሎ ሂድ አለችው ከንፈሩን ጭምቅ አድርጋ እየሳመች። ወደ በሩ ተጠግቼ ያየሁትን ነገር በደንብ ማጣራት ፈለግኩ። ሚስቴ ነች። እሱ ደግሞ ሚስቱ ስለታመመች እንደማይመጣ ነግሮን የቀረው የምወደው ጓደኛዬ ሊያየውም አንደኛ ሚዜ ቀበቶን እያስተካከለ ፈጠን ብሎ ከአካባቢው ተሰወረ። እሷም ጥቂት መንገድ ሲጓዝ ባይኑ አሸኝተው ተመልሳ ገባች። እኔም በመጣሁበት ፍጥነት ቤቴን አልፌ ዝም ብዬ ሮጥ ጀመር። ገና ቤቴ ያልደረስኩማ እንዲህ አይነት ቤት የለኝማ እቻ አይደለችማ ሚስቴ። ሮጥኩ፣ ዝም ብዬ ሮጥኩ።
ምናልባት ሰው ሌት ተቀን መሮጤን አይቶ ወንደሰን አበደ ይለኝ ይሆናል። እኔ ግን ያበድኩት ንጹሃ ሚስቴን የምወደውን ጓደኛዬን ይህ ዋሾ አእምሮዬ ላይ እንደማገጡ ያሳየኝ ቀን ነው። ዘንድሮም እንደሮጥኩ ነው ሚስቴንና ቤቴን እስካገኝ ድረስ።